ሰላም ውድ የቻናሌ ተከታታዮች፣ በዛሬው ቪዲዮ በግሩም ተበጀ የተዘጋጀውን የዓለማችን ምርጥ የፍቅር ታሪኮች ከሚለው መጽሐፍ ላይ አንዱን ታሪክ ይዤላችሁ ቀርቤያለሁ። ጨው ጨው የሚለው ቡና። የተዋወቁት ፓርቲ ላይ ነበር። እሱ ምንም የተለየ ነገር የሌለው ተራ ልጅ ስለነበር ማንም ትኩረት የሚሰጠው አልነበረም። እሷ ግን የሁሉም አይን ማረፊያ ናት፣ ሁሉም የሚቋመጥላት። የፓርቲው ማብቂያ ሰዓት አካባቢ የቡና አብረን እንጠጣ ግብዣ አቀረበላት። ነገሩ ትንሽ ደንቋታል። እሷ ልብ ብላ እንኳን አይታው የማታውቀው ተራ ልጅ ነዋ። ብቻ እምቢ ማለቱ ከብዷት በይሉኝታ እሺ ያለችው። የሚያምር የቡና መሸጫ ካፍቴሪያ ገብተው ተቀመጡ። እሱ ተረብሿል። ምን ብሎ ጨዋታ እንደሚጀምር ምን እንደሚላት ጠፍቶት የሚገባበት አጥቷል። ተጨንቋል፣ ተርበትብቷል። ሁኔታው እሷን ምቾት ነስቷት አሁን ይቅርታ ጠይቄው ልሂድ አልሂድ እያለች ባለችበት ድንገት አስተናጋጁን እባክህ የኔ ወንድም ፎጣ አምጣልኝ ቡናዬ ውስጥ ለመጨመር ሲል የሁሉም ተስተናጋጅ አይን በአንዴ ወደሱ ተገለበጠና ሁሉም በመገረም ያፈጥበት ጀመር። ፊቱ በድንጋጤ በአንዴ ደም መሰለ። ቢሆንም ግን የቀረበለትን ጨው ቡና ውስጥ ጨምሮ አማስሎ ጠጣ። እሷንም ገርሟታል። ይሄንን ልምድ ከየት ነው ያመጣኸው? ቡና በጨው መጠጣት አለችው። ትንሽ ልጅ እያለሁ አላት። ቤታችን በባህሩ ዳርቻ አጠገብ ስለሆነ ዘወትር የምጫወተው በባህሩ ዳርቻና በባህሩ አካባቢ ነው። እናም ያኔ በባህሩ ዳርቻ ስጫወት የማውቀው የባህሩ ጨው የሚል ጣዕም ምንጊዜም አይረሳኝም። እናም ቡና በጨው ስጠጣ አስደሳች የልጅነት ዘመኔ ፍንትው ብሎ ይታየኛል። የልጅነት ዘመኔ፣ የትውልድ ሰፈሬ፣ አሁንም እዛው የሚኖሩት ቤተሰቦቼ ሁሉም ይታወሱኛል። ይህንን ሲላት አይኖቹ እንባ አቅርረዋል። ልቧ ተነካ። ይህ ከልብ የመነጨ እውነተኛ ስሜቱ ነው። የቤትና የትውልድ መንደሩን ያረሳና ናፍቆቱን የማይደብቅ ሰው ስትል አሰበች። ቤቱን የሚወድ መሆን አለበት፣ ተንከባካቢና ኃላፊነት የሚሰማው። እናም የራሷን መናገር ጀመረች። ስለ ልጅነቷ፣ ስለ ቤተሰቦቿ፣ ስለ ትውልድ ሀገሯ። የሚያምር ጨዋታና የግንኙነታቸው መልካም መሰረት ሆነ። በተደጋጋሚ እየተገናኙ መጫወት ጀመሩ። ቀስ በቀስ ልባቸው እየተፈቃቀደ መጣ። ቀስ እያለች ስትረዳ የምትፈልገውን ሁሉ የሚያሟላላት አይነት ሰው እንደሆነ እየተገነዘበች መጣች። ይገርማል። በአጋጣሚ እኮ ልታጣው ነበር። ብቻ ያ ቡና በጨው ይመስገን። ከዚህ በኋላ የቀጠለው ታሪክ እንደ አብዛኞቹ የፍቅር ታሪኮች አንድ አይነት ይዘት ያለው ነው። ልዑሉ ልዕልቲቱን ያገባና በሰላምና በደስታ መኖር ጀመሩ። እናም ሁል ጊዜ ቡና ስታፈላ ጨምራበት ትሰጠዋለች። እሱ ይሄንን ነው የሚወደው፣ የለመደው። ከ40 ዓመት በኋላ ሲሞት አንድ ደብዳቤ ትቶላት ነበር። እንዲህ ይነበባል። እባክሽን ይቅርታ አድርጊልኝ፣ እባክሽን ማሪ፣ ለእድሜ ልክ ውሸቴ ይቅርታ አድርጊልኝ። በህይወቴ አንድ ነገር ብቻ ዋሽቼሻለሁ፣ ጨው በቡና። የመጀመሪያ ቀን ቡና ለመጠጣት የጋበዝኩሽ ዕለት ይታወስሻል? ደንግጬ እርብትብቴ ወጥቶ ስለነበር ስኳር ላለው ብዬ ጨው ጠየቅኩ። ከዛ ደንግጬ ምን ይዋጠኝ
በዛው ቀጠልኩበታ። ይሄ ጨው በቡና የግንኙነታችን መሰረት ይሆናል ብዬ መች ጠርጥሬ። ብዙ ጊዜ እውነቱን ልነግርሽ አስቤ ነበር፣ ግን በቃ ጠራሁሽ እና አሁን በሞት አፋፍ ላይ ሆኜ እውነቱን ልነግርሽ ቆረጥኩ። ቡና በጨው እንዴት ያስጠላኝ፣ እንዴት ያንገፈግፈኝ ነበር መሰለሽ። አቤቱ እንዴት ያለ አስከፊ ጣዕም ነው! ግን ከአንቺ ጋር በኖርኩባቸው በእኛ ጣፋጭ ጊዜያት ሁሉ እየተንገፈገብኩ በፍቅር አዘጋጅተሽ የምታቀርቢልኝ ቡና በጨው እጋፍልሽ ነበር። ይሄ በመሆኑ ፈጽሞ አላዝንም የኔ ውድ። አንቺ ከኔ ጋር መሆንሽ የዕድሜ ልክ ደስታን አጎናጽፎኛል። እናም ዳግመኛ እድል ባገኝ ዳግም አብሬሽ ለመኖር ወደኋላ እንደማልል ልነግርሽ እፈልጋለሁ። ሙሉውን ሕይወቴን ጨው በቡና ለመጠጣት ብገደድ እንኳን። እንባ ደብዳቤውን አራሰው። ከዕለታት አንድ ቀን አንድ ሰው ለመሆኑ ቡና በጨው ምን ምን ይላል ሲል ጠየቃት። ጣፋጭ ነው ስትል መለሰች። በጣም በጣም ጣፋጭ።